አስረሽ ምጪው አይበቃን። ይሄ ግሮሰሪ ዘግቶ መጨፈር አይበቃን። ይሄ መለስ ቀለስ ገባ ወጣ ህይወት አይበቃን። ይሄ ወሬ ያወሩ ማምሸት አይበቃን። ምን ሲሆን ወዴት እንዲያድግ ነው የምንፈልገው? ቀስ እያለ ከዚህ በላይ መደንገጥ የለብንም። በዚህ ዘመን የግድ ካራኛ አንገት ላይ መምጣት አለበት እኛ ለማልቀስ። የእያንዳንዳችን ደም መፍሰስ አለበት። የቤተ ክርስቲያን ደም ማለት እኮ ይሄ ነው። የቤተ ክርስቲያን ስቃይ ማለት እኮ ይሄ ነው። የቤተ ክርስቲያን ህመም ማለት እኮ ይሄ ነው። ታዲያ በዚህ ዘመን በኃይለኛው በእግዚአብሔር ፊት ራሳችንን ያላዋረድን መቼ ልናዋርድ? በዚህ ዘመን ዝቅ ያላል፣ በዚህ ዘመን ሌላ ነገር መተው፣ በእግዚአብሔር ፊት መዋረድ ዛሬ ነው። እግዚአብሔር እንዲደርስልን ለምን ነው እንዲሰማን እንዲህ ነው። ስለዚህ ነገር ጾም መቼ ነው ምህላ ብንይዝ? መቼ ነው በኃይለኛው በእግዚአብሔር ፊት ምናለቅስ? እንደ ባለፉት ጊዜያት ሲሆን የግድ ከል መልበስ ያለብን እንደዛ አይነት ጉዳይ ሲፈጸም ነው። መቼ ነው ምንደነግጠው? መቼ ነው ምናለቅስ? መቼ ነው ደም እንዲቆም? መቼ ነው በቀል እንዲደርቅ የምናነባው በኃይለኛው በእግዚአብሔር ፊት? መቼ ነው ምንዋረደው? እግዚአብሔር እንደዚህ ካልሆነ አይቀበልን። አሁን የሚያስፈልገን ይሄ እግዚአብሔር ቃላችንን እንዲሰማ እንፈልግ የለ፣ በቃ እንዲለን እንፈልግ የለ። አሁን ራሳችንን በቃ እንበል። ይበቃል ዝላይ፣ ይበቃል ኃጢአት፣ ይበቃል ክፉ መንገድ፣ ይበቃል የስካሁኑ ጎዳናዬ። እግዚአብሔር እንዲሰማኝ ቃሌ በእግዚአብሔር ፊት እንዲሰማ እኔ ከኃጢአት ጋር ቆራረጣ እሱ ነው የሚያስፈልገው።